አንድ ሰውዬ ነበር ታደሰ የሚባል ቅዮኒ ፕሮሰስ ጀምራለሁ ያለ ፕሮሰስ ለተማሪ አስጨርሳለሁ የሚል ሰው ከአቢሲኒያ ቫይን በፊት ነው ይሄ ታዲያ? አረ አቢሲኒያ ቬን እያለ ዩኒቨርሲቲ እኔ ሳያቸው ምንም የምናደርግም አልመሰለኝ አልኩኝ። ልንቀጠስ ቢያም ብዬ ብቻ ታደሰ በኮኔክሽን አወቅኩት ምናምን ነገር በቃ ታዲነች ምናምን ሰው አስላከ ሰው ምናምን የምናውቀው ሰው ምናምን ሄደ በሱ እና ምናምን በቃ ይጀመራል። ድምፅ ያጥፍቼ ነው ወንድምሽ አሉ ፕሮሰስ ለሰው አይነገርም። አዎ ህዝብ እኮ ያስቀራል አይሆንም ተብዬ ምናምን ነገር ጸጥ ብዬ አብሮኝ ደግሞ አሉ አሁን አቤላላ ላይቭ ላይ ያለው አቤላላ ጆኒ ሚኪ ዶጮ አሉ ብቻ እነሱ በጣም አብሮ አደጎች ደግሞ ምላቸው የሰፈር በቃ አብሮ እንደዛ ከእነሱ ጋር የጀመርኩት ምናምን ነገር ከዛ ታዴ አገኘ ነው ታዴ በቃ አይምሮኝ ሞላው። አንድ ወር ጊዜ የሆንተና እንደሄደው አለ ከዛ ላይ የስንት ብር ምናምን ስለው 15 ሺህ ብር አምጧል። ታዴ አየር ባየር ኮሚሽን ሰራ በዛ ጊዜ ይሄ ማለት የዛሬ 6 ነው 5 ዓመት 15 ሺህ ብር እኔ ኬት ላምጣ? የአባቴንም የእናቴንም አቀማቃለሁ። ዩኒቨርሲቲ ተማሪ ነኝ። ውጭ ሀገር ዘመድ አለኝ። እነሱ ናቸው ቻንሶች። ግሩፕ ከፈትኩኝ። ጎፈንድሚ ማለት እኮ ነው አሁን። አዎ ግሩፕ የምን ግሩፕ? እንዲህ ቤተሰብ ሰብስቤ ውጭ ሀገር አለ የሚባል ቤተሰብ ሰብስቤ እኔ የደረሰ ልጅ ዮናታን ደረሰ አሜሪካ መሄድ እንደዚህ ፕሮሰስ አለ 15 ብር ያስፈልገኛል ላኩልኝ የሚል እንዲያዩ ሁለት ሰው ሌፍት ሲላይ ከግሩፕ የጨዋታ ቀልዴን ነው አክስቲቭናሽ ሌፍት አየና እንዬ ሌፍት አውጭ ከዛው ሶስት አገኘው ሁለት አክስት አንድ አጎት አገኘው 5 ሺህ ብር ይሰጡኝ ሞላ 5 ሺህ ብር ተሰጠኝ። እቤት አሳመንኳቸው። እቤትም እኔ ያምኑኛል ምክንያቱም ያልኩት ነገር እየሆነ ነው በቃ እየሆነ ነው ህይወቴ ውስጥ እየሆነ ነው። እኔ ደግሞ ምንድነው ማምነው እንዲህ እንቁልጭ የሚል አምላክ የለኝም ብዬ ነው ማምሰው። አሁንም ስቲል እንደዛ ነው እምነቴ። የሆነ ሊሳካል ነበር ግን አለው ምናምን የሚል እንደዚህ የሚል እንቁልጭ የሚል አምላክ የለኝም። እዛ ድረስ ካደረሰኝ በቃ ያረጋዋል። ምንም እንደዛ ነው ህይወቴ። በቃ በዛ ልክ ነው የሚሄደው። አንድ ሳምን አመንኩ ነው በቃ እኔ። ከዛ ላይ ሄደን ፋዘር በጣም በቃ ደብሮታል ይሄን ብር መስጠት ምናምን ነገር ማታቆን ሰው ምን እያለ ነው ብቻ እየጨቀጨቀኝ ነው የምንሄደው። ከዛ ስትሰጠው ምናምን ታዴ ፕሮሰስ ጀመረ ሲጀምር ተሳካ ብቻ ነገር ሄደ። ፍሎሪዳ ዩኒቨርሲቲ ተቀበሉኝ። እኔን ቶፍል ተፈተንኩኝ ምናምን